የ12ኛው ጁዝ የመጨረሻው ሩብና የ13ኛው ጁዝ የመጀመሪያው ሲሶ 12ኛ ሱረቱ ዩሱፍ በመካ የወረደች ናት። አያቶቿ 111 ናቸው። ቢስሚላሂ الرحمن الرحيم ቢስሚላሂ الرحمن الرحيم በአላህ ስም ፍጹም ርኅሩህ ፍጹም አዛኝ በሆነው። ألف لام را تلك آيات الكتاب المبين ألف لام را የዚህ መጽሐፍ ቁርአን አንቀጾች በእምነት በአምልኮና በሰማያዊ ህግጋት ዙሪያ ሐቅን ገላጭ ናቸው። إنا أنزلناه قرآنا عربيا لعلكم تعقلون እኛ አላህ መልእክቱን ተረታችሁ መተግበር እንደሚገባችሁ ታስተውሉ ዘንድ ቁርአንን በአረብኛ አወረድነው። نحن نقص عليك أحسن القصص بما أوحينا إليك هذا القرآن وإن كنت من قبله لمن الغافلين አንተ ነብይ ሆይ እኛ ወደ አንተ በመናወርደው በዚህ ቁርአን ያማረውን መረጃ ትክክል የሆነውን የነብዩ ዩሱፍ ታሪክ እንተርክልሃለን። ታሪኩንም በቁርአን ከመተረካችን በፊት በርግጥ ታሪኩን ከማያውቁት ከዝንጎዎች ነበርክ። إذ قال يوسف لأبيه يا أبت إني رأيت 11 كوكبا والشمس والقمر رأيتهم لي ساجدين አንተ ነብይ ሆይ ዩሱፍ ለአባቱ አባቴ ሆይ እኔ በህልሜ 11 ከዋክብትን ፀሐይንና ጨረቃን ለእኔ ሰጋጆች ሆነው አየኋቸው ያለውን ታሪክ ለህዝቦችህ አውሳ። قال يا بني لا تقصص رؤياك على إخوتك فيكيدوا لك كيدا إن الشيطان للإنسان عدو مبين ነብዩ ያዕቆብም ለልጆቹ ነብዩ ዩሱፍ ልጄ ሆይ ህልምህን ለወንድሞች አትንገራቸው፣ በመቀኝነት ተንኮልን ይሸርቡብሃል፣ በርግጥ ሰይጣን ለሰው ልጅ ግልጽ ጠላት ነው አለው። وكذلك يجتبيك ربك ويعلمك من تأويل الأحاديث ويتم نعمته عليك وعلى آل يعقوب كما أتمها على أبويك من قبل إبراهيم وإسحاق إن ربك عليم حكيم ዩሱፍ ሆይ ከዋክብት ፀሐይና ጨረቃ ሲሰግዱልህ እንዳየኸው እንደዚሁም ጌታ አላህ ለመልካም ተግባር ይመርጥሃል፣ ህልሞችህንም መፍታት ያስተምርሃል፣ ጸጋውንም ባንተ ላይና በያዕቆብ ቤተሰብ ልጆች ላይ ሙሉ ያደርገዋል። ልክ በፊት አላህ በአባቶችህ በኢብራሂም እና በኢስሐቅ ላይ የነብይነት ጸጋውን እንደሞላ ባንተም ላይ የነብይነት ጸጋውን ይሞላል። በርግጥ ጌታ አላህ አዋቂ ጥበበኛ ነው። لقد كان في يوسف وإخوته آيات للسائلين በርግጥ የነብዩ ዩሱፍና የወንድሞቹን ታሪኩን ለማወቅ ለጠያቂዎች ሁሉ ታምር ነበር። إذ قالوا ليوسف وأخوه أحب إلى أبينا منا ونحن عصبة إن أبانا لفي ضلال مبين የነብዩ ዩሱፍ የአባቱ ልጆች ወንድሞቹ እኛ ብዙ እየሆንን ዩሱፍና ወንድሙ ማለትም በአባትም በእናትም ወንድም የሆነው ቢንያም አባታችን ዘንድ ከኛ የበለጠ የተወደዱ ናቸው፣ በርግጥ አባታችን በግልጽ ስህተት ውስጥ ነው አሉ። اقتلوا يوسف واطرحوه أرضا يخل لكم وجه أبيكم وتكونوا من بعده قوما صالحين የነብዩ ዩሱፍ የአባቱ ልጆች ወንድሞቹም ዩሱፍን ግደሉት ወይንም ሩቅ ቦታ ጣሉት፣ ያኔም ለእናንተ የአባታችሁ ፊት ውዴታ ለብቻችሁ ይሆንላችኋል፣ ከዚያም ንስሐ በመግባት መልካም ህዝቦች ትሆናላችሁ ተባባሉ። قال قائل منهم لا تقتلوا يوسف وألقوه في غيابة الجب يلتقطه بعض السيارة إن كنتم فاعلين ከነብዩ ዩሱፍ ከወንድሞቹ መሃል አንዱ ተናጋሪ ዩሱፍን አትግደሉት፣ ከዩሱፍ መገላገሉን በርግጥ የምታደርጉት ከሆነ ጨለማ የውሃ ጉድጓድ ውስጥ ጨምሩት፣ የተወሰኑ ተጓዦችም ያነሱታል አላቸው። قالوا يا أبانا ما لك لا تأمنا على يوسف وإنا له لناصحون የነብዩ ዩሱፍ ወንድሞችም አባታቸው በዩሱፍ ደህንነት ዙሪያ መጠራጠሩን አይተው አባታችን ሆይ ምን ሆንክ? በዩሱፍ ላይ ለምን አታምነንም? በርግጥ እኛ ለዩሱፍ ተንከባካቢዎች ነን አሉት። أرسله معنا غدا يرتع ويلعب وإنا له لحافظون
የነብዩ ዩሱፍ ወንድሞችም ለአባታቸው ዩሱፍን ነገ ከኛ ጋር ላከው ይደሰት ይጫወትም እኛም ለርሱ ከክፉ ነገር ሁሉ ጠባቂዎች ነን አሉት قال إني ليحزنني أن تذهبوا به وأخاف أن يأكله الذئب وأنتم عنه غافلون የነብዩ ዩሱፍ አባት ያዕቆብም ለልጆቹ እኔ ከዩሱፍ ጋራ በመሄዳችሁ ከእኔም ጋራ በመለየቱ ያሳዝነኛል እናንተም በርሱ ላይ ዝንጎች ሆናችሁ ተኩላ እንዳይበላው እፈራለሁ አላቸው قالوا لئن أكله الذئب ونحن عصبة إنا إذا لخاسرون የነብዩ ዩሱፍ ወንድሞችም ለአባታቸው እኛ ብዙ ስብስብ ጎበዞች ሆነን ዩሱፍን ተኩላ ከበላውማ ያኔ እኛ ከሳሪዎች ሰነፎች እንሆናለን አሉት فلما ذهبوا به وأجمعوا أن يجعلوه في غيابة الجب وأوحينا إليه لتنبئنهم بأمرهم هذا وهم لا يشعرون ነብዩ ዩሱፍ ወንድሞችም በአባታቸው ፍቃድ መሰረት ከቤታቸው ርቀው ዩሱፍን ይዘውት በሄዱ ጊዜ በጨለማ የውሃ ጉድጓድ ውስጥ ሊከቱት ወሰኑ በውሳኔያቸው መሰረት የዩሱፍ ልብሱን አወላልቀው ጨለማው የውሃ ጉድጓድ ውስጥ ጨመሩት እኛም አላህ ለዩሱፍ አንተ ትድናለህ ለወንድሞችህ ይህንንም የጭካኔ ስራቸውን ወደፊት ትነግራቸዋለህ ብለን ይህን መልእክት ወንድሞቹ ሳያውቁ ወደ ዩሱፍ በራእይ ላክንበት وجاءوا أباهم عشاء يبكون የነብዩ ዩሱፍ ወንድሞቹም ዩሱፍን ጨለማ የውሃ ጉድጓድ ውስጥ ከተውት ማታ ላይ አዛኝ በመምሰል እያለቀሱ አባታቸው ዘንድ መጡ قالوا يا أبانا إنا ذهبنا نستبق وتركنا يوسف عند متاعنا فأكله الذئب وما أنت بمؤمن لنا ولو كنا صادقين ነብዩ ዩሱፍ ወንድሞችም ለአባታቸው አባታችን ሆይ እኛ ጦር ወርወራና ሩጫ ለመሽቀዳደም ሄደን ዩሱፍን ጓዛችን አጠገብተው ነው ብዙም ሳንቆይ ስንመለስ ዩሱፍን ተኩላ በላው አንተም ለዩሱፍ ካለ ውዴታ አንፃር እውነተኞች ብንሆንም እንኳን እኛን የምታምን አይደለህም አሉት وجاءوا على قميصه بدم كذب قال بل سولت لكم أنفسكم أمرا فصبر جميل والله المستعان على ما تصفون የነብዩ ዩሱፍ ወንድሞችም የዩሱፍን ልብስ የውሸት ደም ቀብተው ተኩላ የበላው አስመስለው ወደ አባታቸው መጡ አባታቸውም አይደለም ይህ ጭካኔ የተሞላበት መጥፎ ነገር ነፍሶቻችሁ ጥሩ ነገር አስመስሎ አሳመረላችሁ መልካም ትዕግስት ለኔ የተሻለ ነው በመትነግሩኝ አሳማሚ ወሬ ላይም መታገጃው አላህ ነው አላቸው وجاءت سيارة فأرسلوا واردهم فأدلى دلوه قال يا بشرى هذا غلام وأسروه بضاعة والله عليم بما يعملون ነብዩ ዩሱፍ የተወረወረበት የውሃ ጉድጓድ አካባቢ መንገደኛ ተጓዦች መጡ ውሃ ፈላጊያቸውንም ወደ ጉድጓዱ ላኩት ውሃ ፈላጊያቸውም ውሃ መጥለቂያ አጎሌውን ወደ ጉድጓድ አጠለቀው መጥለቂያውም ላይ ዩሱፍ ተንጠልጥሎ ወጣ ያወጣውም ሰው የምስራች ይህን ልጅ አገኘው አለ መንገደኞችም ዩሱፍን ሸቀጥ አስመስለው በሚስጥር ይዘውት ወደ ግብጽ ሄዱ በዩሱፍ ላይ የሚሰሩትን الله عواقينا وشروه بثمن بخس دراهم معدودة وكانوا فيه من الزاهدين የነብዩ ዩሱፍ ወንድሞችም ዩሱፍን ላገኙት መንገደኞች ይህ የኛ ባሪያ ነው ብለው በተወሰኑ ጥቂት ድርሃሞች በርካሽ ሸጡት የዩሱፍ ወንድሞችም በዩሱፍ ላይ ቸልተኞች ነበሩና ዋና ዓላማቸው ዩሱፍን መሸጥ ሳይሆን ከአባታቸው ማራቅ ነበር وقال الذي اشتراه من مصر لامرأته أكرمي مثواه عسى أن ينفعنا أو نتخذه ولدا وكذلك مكنا ليوسف في الأرض ولنعلمه من تأويل الأحاديث والله غالب على أمره ولكن أكثر الناس لا يعلمون ነብዩ ዩሱፍን በርካሽ የገዙት መንገደኞች ዩሱፍን አዚዝ ለሚባል ባለስልጣን ሸጡት ያም ግብጽ ላይ ዩሱፍን የገዛው ሰው ለሚስቱ ለዩሱፍ መኖሪያውን አክብሪለት ምናልባት ይጠቅመናል ወይም ልጅ አድርገን እንይዘዋለን አላት እንደዚሁም ዩሱፍን ጉድጓድ ውስጥ ከመሞት እንዳዳነው ይህን ንግግሮችን ፍቺውን ልናስተምረው በምድር ላይ አመቻቸ ነው አላህም በወሰነው በጉዳዩ ላይ አሸናፊ ነው ነገር ግን አብዛኛዎቹ ሰዎች አያውቁም
ولما بلغ أشده آتيناه حكما وعلما وكذلك نجزي المحسنين ነብዩ ዩሱፍ ለአቅመ አዳም ደርሶ በተነከረ ጊዜ ጥበብንና ዕውቀትን ሰጠነው እንደዚሁም ስራቸውን አሳማሚዎችን የመልካም ስራቸውን ዋጋ እንከፍላቸዋለን وراودته التي هو في بيتها عن نفسه وغلقت الأبواب وقالت هيت لك قال معاذ الله إنه ربي أحسن مثواي إنه لا يفلح الظالمون ነብዩ ዩሱፍን ገዝቶ በእንክብካቤ የሚያሳድገው የአዚዝ ሚስት ዙሌሃ ቤቷ ውስጥ የሚኖረውን ወጣት ዩሱፍን ለራሷ በፍቅር ተመኝታው ብልግና እንዲሰራ አባበለችው በሮችንም ዘጋግታ ወደኔና አለችው ዩሱፍም አላህን እፈራለሁ በእርግጥ እርሱ የገዛኝ የሚያሳድገኝ አሳዳሪዬ ጌታዬ መኖሪያዬን አሳመረልኝ ስለዚህ ቤተሰቡን በማባለክ ልከዳው አልፈልግም በእርግጥ በዳዮች አይድኑም አላት ولقد همت به وهم بها لولا أن رأى برهان ربه كذلك لنصرف عنه السوء والفحشاء إنه من عبادنا المخلصين በእርግጥ የአዚዝ ሚስት ስሜቷ በነብዩ ዩሱፍ ተፈታተናት ነብዩ ዩሱፍም የጌታውን አላህ ታምራዊ መረጃ ባያይ ኖሮ የአዚዝ ሚስት ተፈታትናው ነበር እንደዚሁም ለዩሱፍ ታምራዊ መረጃችንን ያሳየነው ከርሱ ከልቡ መጥፎ ነገርና ኃጢያትን ልናስወግድለት ሲሆን በእርግጥ እርሱ ነብዩ ዩሱፍ ስራቸውን ከሚያሳምሩ ባሮቻችን ነው واستبق الباب وقدت قميصه من دبر وألف يا سيدها لدى الباب قالت ما جزاء من أراد بأهلك سوءا إلا أن يسجن أو عذاب أليم ነብዩ ዩሱፍ ለማምለጥ የአዚዝ ሚስት ዩሱፍን ለመያዝ ወደ በሩ ሲሽቀዳደሙ ዩሱፍ ከኋላው ይዛው ልብሱን ቀደደችው በዚህን ጊዜ ባለቤቷ በር ላይ ያገኛቸው የአዚዝ ሚስትም ፈጠን ብላ ለአዚዝ በቤተሰብህ ላይ መጥፎ ነገር የፈለገ ሰው ማሰር ወይም አሳማሚ ቅጣት በስተቀር ሌላ ምን ይገባዋል አለች قال هي راودتني عن نفسي وشهد شاهد من أهلها إن كان قميصه قد من قبل فصدقت وهو من الكاذبين ነብዩ ዩሱፍም ለአዚዝ እርሷ ነች ነፍሴን ለብልግና ያባበለችኝ አለ ከቤተሰቧ የሆነ አፉን ያልፈታ ጨቅላ የዙሌሃ ያጎት ልጅ ምስካሪነቱን መሰከረ የዩሱፍ ልብሱ ከፊት ለፊት ተቀዶ ከሆነ እርሷ እውነት ተናገረች እርሱም ዩሱፍ ከውሸተኞች ነው አለ وإن كان قميصه قد من دبر فكذبت وهو من الصادقين የዩሱፍ ልብሱ ከኋላ ተቀዶ ከሆነ ዙሌሃ ዋሸች እርሱም ዩሱፍ ከውነተኞች ነው አለ فلما رأى قميصه قد من دبر قال إنه من كيدكن إن كيدكن عظيم አዚዝም የነብዩ ዩሱፍ ልብሱ ከኋላ መቀደዱን ባየ ጊዜ ለሚስቱ ዙሌሃ በእርግጥ እርሱ ቀድሞ መክሰስ የሴቶች ተንኮላችሁ ነው በእርግጥ የሴቶች ተንኮላችሁ በጣም የከበደ ነው አለ يوسف أعرض عن هذا واستغفري لذنبك إنك كنت من الخاطئين አዚዝም ለዩሱፍ ዩሱፍ ወሬ እንዳይዛመት ይህንን ጉዳይ ተው እርሳው አለው አንቺም ዙሌሃ ለወንጀልሽ ምህረት ጠይቂ በእርግጥ አንቺ ከስተተኞች ነበርሽና አላት وقال نسوة في المدينة امرأة العزيز تراود فتاها عن نفسه قد شغفها حبا إنا لنراها في ضلال مبين ወሬውም ስለተዛመተ ከተማው ውስጥ ያሉት ሴቶች የአዚዝ ሚስት አገልጋዩን ነፍሱን በፍቅር ታባብለዋለች በእርግጥ ፍቅር ልቧን አሳውሯታል እኛም ግልጽ በሆነ ስህተት ውስጥ ሆና ነው የምናያት አሉ فلما سمعت بمكرهن أرسلت إليهن وأعتدت لهن متكأ وآتت كل واحدة منهن سكينا وقالت اخرج عليهن فلما رأينه أكبرنه وقطعن أيديهن وقلن حاش لله ما هذا بشرا إن هذا إلا ملك كريم ዙሌሃም የሹማምንቱ ሚስቶች እንደሚያሟትና ስም የማጥፋት ተንኮላቸውን በሰማች ጊዜ ወደ እነርሱ የግብዣ ጥሪ ላከች መደገፊያም ትራስ አዘጋጀች
ሴቶችም ጥሪውን አክብረው እንደታደሙ ለእያንዳንዳቸው ሴቶች አትክልት የሚቆርጡበት ቢላዋ ሰጠቻቸው። ዩሱፍንም ጠርታ በመካከላቸው ውጣ አለችው። ዩሱፍም በተጋባዥ ሴቶች መካከል ወጥቶ ሲረማመድ ሴቶቹ በሚያዩት ጊዜ በጣም አደነቁት። በዩሱፍ ቁንጅና በመፍዘዛቸው የተነሳ አትክልት እንቆርጣለን ብለው እጃቸውን ቆረጡ። ለአላህ ጥራት ተገባው፣ በእርግጥ ይህ የተከበረ መልአክ እንጂ ይህ ሰው አይደለም አሉ። قالت فذلكن الذي لمتنني فيه ولقد راودته عن نفسه فاستعصم ولئن لم يفعل ما آمره ليسجنن وليكون من الصاغرين ዙሌኻም ለሴቶቹ በዚህ ቆንጆ ልጅ ነው በፍቅር የተረታው። ይህ ነው እንግዲህ ያማችሁኝ ጉዳይ። በእርግጥ ወደ ነፍሴ አባበልኩት፣ የኔንም ፍላጎት ከመፈጸም ታቀበ። አሁንም የማዘውን የማያደርግ ከሆነ ይታሰራል፣ ከወራዶችም ጋር ይሆናል አለች። ለግብዣ የተጠሩትም ሴቶች ዩሱፍን የዙሌኻን ትእዛዝ ተቀብሎ እንዲባልግ ይገፋፉት ነበር። قال رب السجن أحب إلي مما يدعونني إليه وإلا تصرف عني كيدهن أصب إليهن وأكن من الجاهلين ዩሱፍን ጌታዬ አላህ ሆይ ወደ እርሱ ከሚጠሩን ከብልግና ስራ እኔ ዘንድ ወህኒ የተወደደ ነው። የሴቶችን ተንኮላቸውን ከኔ ላይ ገለል የማታደርግልኝ ከሆነ ወደ እነርሱ የብልግና ፍላጎት ተገልብጬ ካላዋቂዎች እሆናለሁ አለ። فاستجاب له ربه فصرف عنه كيدهن إنه هو السميع العليم የዩሱፍም ጸሎት ዱዓውን ጌታው አላህ ተቀበለው። የሴቶችንም ተንኮላቸውን ከላዩ ላይ ገለል አደረግንለት። በእርግጥ እርሱ አላህ የባሮችን ድምፅ ሰሚ፣ የባሮችንም ፍላጎት አዋቂ ነው። ثم بدا لهم من بعد ما رأوا الآيات ليسجننه حتى حين ከዚያም እና አዚዝ የዩሱፍ ልብስ ከኋላ መቀደዱን ምልክት ካዩ በኋላ ዩሱፍ ከወንጀል ነፃ መሆኑን ሐቁ ተገለጸላቸው። ነገር ግን ወሬው በከተማው እንዳይናፈስና እንዲረሳም ስለተፈለገ ዩሱፍን እስከ ተወሰነ ጊዜ ድረስ እንዲታሰር ወሰኑ። ودخل معه السجن فتيان قال أحدهما إني أراني أعصر خمرا وقال الآخر إني أراني أحمل فوق رأسي خبزا تأكل الطير منه نبئنا بتأويله إنا نراك من المحسنين ከዩሱፍ ከርሱም ጋራ ሁለት ወጣቶች እስር ቤት ገቡ። ከሁለቱ አንደኛው እኔ በህልሜ ከወይን የሆነ አስካሪ መጠጥ ስጨምቅ አየሁኝ አለ። ሌላው እኔ ራሴ ላይ ዳቦ ተሸክሜ ከርሱ ከዳቦ ላይ ወፍ ስትበላለት አየሁኝ አለ። እስረኞቹም ለዩሱፍ የህልማችንን ፍቺውን ንገረን፣ እኛ ስራቸውን ከሚያሳምሩት ጋር ሆነ እናይሃለን አሉት። قال لا يأتيكما طعام ترزقانه إلا نبأتكما بتأويله قبل أن يأتيكما ذلكما مما علمني ربي إني تركت ملة قوم لا يؤمنون بالله وهم بالآخرة هم كافرون ነብዩ ዩሱፍም ለሁለቱ እስረኞች በእውናችሁም ሆነ በህልማችሁ የምትቸሩት ምግብ አይመጣላችሁም፣ ምግቡ ከመምጣቱ በፊት ፍቺውን የምነግራችሁ ቢሆን እንጂ። ይህም የምነግራችሁ የህልም ፍቺ ጥንቆላ ሳይሆን ጌታዬ አላህ ካስተማረኝ ዕውቀት ያገኘሁት ነው። እኔም በአላህ የማያምኑና እነርሱም በመጨረሻው ዓለም ከሃዲ የሆኑ ህዝቦችን መንገድ ትቻለሁ አላቸው። واتبعت ملة آبائي إبراهيم وإسحاق ويعقوب ما كان لنا أن نشرك بالله من شيء ذلك من فضل الله علينا وعلى الناس ولكن أكثر الناس لا يشكرون ዩሱፍም ለእስረኞቹ የአባቶቼን የኢብራሂም የኢስሐቅንና የያዕቆብን የሃይማኖት መንገድ ተከትያለሁ። ለእኛ በአምልኮ በአላህ ላይ ምንም ማጋራት አይገባንም። ይህም በአምልኮ በአላህ ላይ ያለማጋራት በእኛና በአማኝ ሰዎች ላይ የተዋለልን ያላህ ጸጋ ሲሆን ነገር ግን አብዛኛዎቹ ሰዎች አያመሰግኑም አላቸው። يا صاحبي السجن أأرباب متفرقون خير أم الله الواحد القهار ዩሱፍም ለእስር ቤት ጓደኞቼ ሆይ የተለያየ ከቁሳቁስ የተሰሩ ጣዖታት አማልክት የተሻሉ ናቸው ወይንስ አምልኮ ለብቻው የሚገባው አንዱ አሸናፊውን አላህ ብቻ ማምለክ ነው የሚሻለው አላቸው። ما تعبدون من دونه إلا أسماء
سميتموها أنتم وآباؤكم ما أنزل الله بها من سلطان إن الحكم إلا لله أمر ألا تعبدوا إلا إياه ذلك الدين القيم ولكن أكثر الناس لا يعلمون ዩሱፍም ለእስር ቤት ጓደኞቹ ሲመክር ከአላህ ከርሱ ሌላ የምትገዟቸው መላእክት ሰውም ሆነ ቁሳቁስ እናንተና አባቶቻችሁ የሰየማችኋቸው ስሞች ብቻ ናቸው እንጂ ሌላ ምንም አይደሉም። ከአላህ በስተቀር ሌላ አካል እንዲመለክ በዚህ ዙሪያ ከመረጃ አላህ ምንም አላወረደም። ከርሱ ከአላህ በስተቀር ሌላን አካል አትገዙ በማለት አላህ አዟል። በእርግጥ የአምልኮ ስርዓትን መዘርጋት የአላህ ፍርድ ነው እንጂ የሌላ የማንም አይደለም። ይህም አላህን ብቻ መገዛት ትክክለኛው ሃይማኖት ነው። ነገር ግን አብዛኛው ሰው ይህንን ሐቅ አያውቁትም አላቸው። يا صاحبي السجن أما أحدكما فيسقي ربه خمرا وأما الآخر فيصلب فتأكل الطير من رأسه قضي الأمر الذي فيه تستفتيان ዩሱፍም ለእስር ቤት ጓደኞቹ የእስር ቤት ጓደኞቼ ሆይ የህልማችሁ ፍቺ በተመለከተ አንደኛችሁ ጌታውን ንጉሱን መጠጥ ያጠጣል፣ ሌላው ደግሞ ይሰቀላል። በተሰቀለበትም ወፍ አናቱን ትበላዋለች። ያም ተጠይቁት የነበረው የህልማችሁ ፍቺ ፍርዱ ተጠናቋል፣ አፈጻጸሙ ብቻ ነው የሚቀረው አላቸው። وقال للذي ظن أنه ناج منهم اذكرني عند ربك فأنساه الشيطان ذكر ربه فلبث في السجن بضع سنين ዩሱፍም ከሁለቱ እስረኞች ለዚያ እንደሚድን ላረጋገጠው እስረኛ ስትፈታ ጌታ ንጉስህ ዘንድ አስታውሰኝ፣ በግፍ በእስር የማቀቅ መሆኔን ንገረው አለው። እስረኛውም ሲፈታ የዩሱፍን ጉዳይ ለጌታው ለንጉሱ ማስታወሱን ሰይጣን አስረሳው። ዩሱፍም ወህኒ ውስጥ የተወሰኑ ዓመታትን ቆየ። وقال الملك إني أرى 7 بقرات سمان يأكلهن 7 عجاف و7 سنبلات خضر وأخر يابسات يا أيها الملأ وافتوني في رؤياي إن كنتم للرؤيا تعبرون ነቢዩ ዩሱፍ ዘመን የነበረው ያገሩ ንጉስ እኔ በህልሜ 7 የሰቡ ላሞች 7 የከሱ ላሞችን ሲበሉ 7 አረንጓዴ የእሸት ዛላና ሌሎች የደረቁ ዛላዎችን አይቻለሁ። እናንተ መኳንንቶች ሆይ ህልም ፈቺዎች ከሆናችሁ ህልሜን ፍቱልኝ አላቸው። قالوا أضغاث أحلام وما نحن بتأويل الأحلام بعالمين መኳንንቶቹም ለንጉሱ እነዚህ ያያቸው የህልሞች ቅዠቶች ናቸው፣ ፍቺ አይኖራቸውም፣ እኛም ህልሞችን በመፍታት አዋቂዎች አይደለንም አሉት። وقال الذي نجا منهما وادكر بعد أمة أنا أنبئكم بتأويله فأرسلون የዩሱፍ ከእስር ቤት ጓደኞቹ ከነበሩት ከሁለቱ ውስጥ አንደኛው ከሞት ፍርድ የዳነው ከዓመታት በኋላ ዩሱፍን አስታውሶ እኔ የህልም ፍቺውን የሚያውቅ ዩሱፍ የሚባል የእስር ቤት ጓደኛዬ ዘንድ ሄጄ ህልሙን አስፈትቼ እነግራቸዋለሁ፣ ወደ እርሱም ዘንድ ላኩኝ አላቸው። يوسف أيها الصديق وافتنا في 7 بقرات سمان يأكلهن 7 عجاف و7 سنبلات خضر وأخر يابسات لعلي أرجع إلى الناس لعلهم يعلمون የንጉሱም መልእክተኛም ወደ ወህኒ በመሄድ አንተ እውነተኛ ታማኝ ዩሱፍ ሆይ 7 የሰቡ ላሞች 7 የከሱ ላሞችን ሲበሉ 7 አረንጓዴ የእሸት ዛላና ሌሎች የደረቁ ዛላዎችን በህልሙ ያየ ሰው ህልሙን ፍታልን፣ ወደ ላኩኝም ሰዎች ማለትም ወደ ንጉሱና ሹማምንቶቹ ዘንድ ተመልሼ የህልሙን ፍቺ ያንተንም ደረጃ ያውቁ ዘንድ ነግራቸዋለሁ አለው። قال تزرعون 7 سنين دابا فما حصدتم فذروه في سنبله إلا قليلا مما تأكلون ነቢዩ ዩሱፍም ህልሙን ሲፈታላቸው 7 ተከታታይ ዓመታትን እንደለመዳችሁት ትዘራላችሁ፣ ያጨዳችሁትንም ምርት ጥቂት የምትበሉትን ሲቀር ሌላውን እንዳይነቅስ ሳይወቃ ዛላው ላይ ትተውታላችሁ። ثم يأتي من بعد ذلك 7 شداد يأكلن ما قدمتم لهن إلا قليلا مما تحصنون ከዚያም በኋላ ለዘርና ለመጠባበቂያ የሚሆን ጥቂት ያስቀምጣችሁት እህል ሲቀር ያቆያችሁትን ሁሉ የሚበላ 7 አስቸጋሪ ምርት የሌለበት ዘመን ይመጣል።
ثم يأتي من بعد ذلك عام فيه يغاث الناس وفيه يعصرون እዚያም በኋላ የችግር ዘመናት አልፈው ለሰዎች መሬታቸው የሚረጥብበት ዘይቱን ወይን የመሳሰሉ ምርቶች አምርተው የሚጨምቁበት ዓመት ይመጣል አላቸው። وقال الملك ائتوني به فلما جاءه الرسول قال ارجع إلى ربك فاسأله ما بال النسوة اللاتي قطعن أيديهن إن ربي بكيدهن عليم ንጉሱም ህልም ፈቺውን እስረኛ ከወህኒ አውጡና አምጡልኝ አለ። የንጉሱም መልእክተኛ ዩሱፍን ከወህኒ ለማውጣት በመጣ ጊዜ ዩሱፍ ለንጉሱ መልእክተኛ ወደ ጌታ አለቃ ንጉስ ዘንድ ተመለስና መበደሌን ከወንጀል ነፃ መሆኔን ሁሉም እንዲያውቀው ያሳሰሩኝን እነዚያ እጃቸውን የቆረጡት ሴቶች ጉዳይ እንዲያጣራ ጠይቀው፣ በእርግጥ ጌታዬ አላህ የሴቶችን ተንኮል አዋቂ ነው አለው። قال ما خطبكن إذ راوتن يوسف عن نفسه قلنا حاش لله ما علمنا عليه من سوء قالت امرأة العزيز الآن حصحص الحق وأنا راودته عن نفسه وإنه لمن الصادقين ንጉሱም የአዚዝ ሚስትንና እጃቸውን የቆረጡትን ተጋባዥ ሴቶችን አስቀርቦ ዩሱፍን ነፍሱን ለብልግና ባባበላችሁት ጊዜ ጉዳያችሁ እንዴት ነበር አላቸው። ሴቶቹም ለአላህ ጥራት ይገባው፣ በእርሱ ላይ ምንም መጥፎ ነገር እንዳለ አላወቅንም አላየንም አሉ። የአዚዝ ሚስትም አሁን ሐቁ ግልጽ ወጣ፣ እኔ ነኝ ለነፍሴ ያባበልኩት፣ በእርግጥ እርሱ ዩሱፍ ከታማኞች ጋር ነው አለች። ذلك ليعلم أني لم أخنه بالغيب وأن الله لا يهدي كيد الخائنين የአዚዝ ሚስትም ይህ የዩሱፍ ሐቀኝነቱ መረጋገጡ እኔም በባለቤቴ በሌለበት በሩቁ እንዳላታለልኩት እንዲያቅ ዩሱፍን ከማባበል በዘለለ ምንም ወንጀል እንዳልሰራው መተማመኛ ሲሆን፣ በእርግጥ አላህ አታላዮችን በሚሰሩት ተንኮል ሰበብ ወደ ቀጥተኛው መንገድ አይመራም አለች። وما أبرئ نفسي إن النفس لأمارة بالسوء إلا ما رحم ربي إن ربي غفور رحيم የአዚዝ ሚስትም እኔ ነፍሴን ነፃ አላደርግም፣ በእርግጥ ነፍስ የተባለች ሁሉ ጌታዬ አላህ ዘንድ ያዘነላት ሲቀር በመጥፎ አዛዥ ናት፣ በእርግጥ ጌታዬ አላህ ከወንጀሉ ለተመለሰ ባሪያው መሐሪ አዛኝ ነው አለች። وقال الملك ائتوني به أستخلصه لنفسي فلما كلمه قال إنك اليوم لدينا مكين أمين ንጉሱም ነብዩ ዩሱፍን ከወንጀል ነፃ መሆኑን ካረጋገጠ በኋላ ዩሱፍን አምጡልኝ ወደ ራሴ አጠቃለውና አማካሪ አደርጋለሁ አለ። ንጉሱም ዩሱፍን አስጠርቶ ከወንጀል ነፃ መሆኑን እና ከእስር መፈታቱን በነገረው ጊዜ በእርግጥ አንተ ዛሬ እኛ ዘንድ ባለሙሉ ስልጣን ታማኝ ነህ አለው። قال اجعلني على خزائن الأرض إني حفيظ عليم ዩሱፍም ህዝቦችን በፍትህ ለማስተዳደር ስለፈለገ ለንጉሱ የግብጽ ምድር የግምጃ ቤት ኃላፊ አድርገኝ፣ እኔም የተረከብኩትን ኃላፊነት ጠባቂ አስተዳደሩንም አዋቂ ነኝ አለ። وكذلك مكنا ليوسف في الأرض يتبوأ منها حيث يشاء نصيب برحمتنا من نشاء ولا نضيع أجر المحسنين እንደዚሁም ዩሱፍን ከጨለማ ጉድጓድ ውስጥ አውጥተን ከእስር ከመማቀቅ ገላገል ነው። በግብጽ ምድር ላይ የፈለገው ቦታ ላይ እንዲሰፍር እንዲያዝ አመቻቸንለት። የፈለገውንም ሰው እዝነታችን ጸጋችን እንዲገጥመው እናደርጋለን። የመልካም ሰሪዎችንም ዋጋ ምንዳ አናጠፋም። ولأجر الآخرة خير للذين آمنوا وكانوا يتقون ለነዚያ ላመኑትና የአላህን ቅጣት ይፈሩ ለነበሩት የመጨረሻው ዓለም ምንዳ ከምድር ዓለሙ ምንዳ የተሻለ ነው። وجاء إخوة يوسف فدخلوا عليه فعرفهم وهم له منكرون ነብዩ ያዕቆብና 10 ልጆቹ የሚኖሩበት አገር ከነዓን ድርቅ ስለተከሰተ እህል ለማሰፈር የዩሱፍ ወንድሞች ዩሱፍ ወደሚኖርበት ወደ ግብጽ አገር መጥተው ዩሱፍ ያለበት ቦታ ላይ ገቡ። ከ40 ዓመት መለያየት በኋላ ዩሱፍ ወንድሞቹን አወቃቸው፣ እነርሱ ግን እርሱን ዩሱፍን አላወቁትም። ولما جهزهم بجهازهم قال ائتوني بأخ لكم من أبيكم ألا ترون أني أوفي الكيل وأنا خير المنزلين ነብዩ ዩሱፍም ለወንድሞቹ ቀለባቸውን ጨማምሮ በጓዛቸው ላይ ባጋዘላቸው ጊዜ ቢንያም የሚባል የአባታቸውን ልጅ ወንድማቸውን ትተው እንደመጡ ለዩሱፍ ስለነገሩት ዩሱፍም
በአባታችሁ በኩል ለናንተ ወንድም የሆነውን ቢንያምን አምጡልኝ እኔም ስፍርን በደንብ ስሞላ አታዩምን እኔም እንግዶችን በመልካም የሚያስተናግዱት ነኝ አላቸው فإن لم تأتوني به فلا كيل لكم عندي ولا تقربون ነብዩ ዩሱፍም ለወንድሞቹ ቢንያምን የማታመጡልኝ ከሆነ እኔ ዘንድ ለናንተ የሚሰፈር ቀለብ አይኖራችሁም እንዳትቀርቡኝም አላቸው قالوا سنراود عنه أباه وإنا لفاعلون የነብዩ ዩሱፍ ወንድሞችም ቢንያም ወደ ግብጽ ለማምጣት የእርሱም አባቱ ፍቃደኛ እንዲሆን እናግባባለን እኛም ይህንን ጉዳይ በእርግጥ ፈጻሚዎች ነን አሉ وقال لفتيانه جعلوا بضاعتهم في رحالهم لعلهم يعرفونها إذا انقلبوا إلى أهلهم لعلهم يرجعون ነብዩ ዩሱፍም ለአገልጋዮቹ ወንድሞቹ ወደ ቤተሰቦቹ ሲመለሱ የዋልናቸውን ውለታ ያውቁት ዘንድና በስጦታችንም ተማርከው ተመልሰው ይመጡ ዘንድ ቀለብ ሊገዙበት ያመጣቸውን ሸቀጦቻቸውን በጭነቶቻቸው ላይ በሚስጥር አድርጉላቸው አላቸው فلما رجعوا إلى أبيهم قالوا يا أبانا منع منا الكيل فأرسل معنا أخانا نكتل وإنا له لحافظون የነብዩ ዩሱፍ ወንድሞችም ከግብጽ ወደ ከነዓን ፍልስጤን ወደ አባታቸው ነብዩ ያዕቆብ በተመለሱ ጊዜ አባታችን ሆይ በግብጽ ሹመኛ ወንድማችንን ቢንያምን ወደ ግብጽ እስካልወሰድነው ድረስ የቀለብ ስፍር ተከልክለናል ወንድማችንን ከኛ ጋር ላከው ቀለብ በደንብ ይሰፈርልናል እኛም በርግጥ ለእርሱ ለወንድማችን ጠባቂዎች ነን አሉ قال هل آمنكم عليه إلا كما أمنتكم على أخيه من قبل فالله خير حافظا وهو أرحم الراحمين አባታቸውም ነብዩ ያዕቆብ እንዴት በርሱ በቢንያም ላይ አምናችኋለሁ ከዚህ በፊት በወንድሙ ዩሱፍ ላይ አምኛችሁ አደራችሁን አልጠበቃችሁም ከናንተ ይበልጥ አላህ የተሻለ ጠባቂ ነው እርሱም አላህ ከአዛኞች ሁሉ የበለጠ አዛኝ ነው አላቸው ولما فتحوا متاعهم وجدوا بضاعتهم ردت إليهم قالوا يا أبانا ما نبغي هذه بضاعتنا ردت إلينا ونمير أهلنا ونحفظ أخانا ونزداد كيل بعير ذلك كيل يسير ነብዩ ዩሱፍ ወንድሞችም ከግብጽ ያመጡትን ጓዛቸውን በሚከፍቱበት ጊዜ በልዋጩ ቀለብ የሚገዙበት ሸቀጦቻቸው ወደ ራሳቸው ተመልሶ አገኙት ለአባታቸውም አባታችን ሆይ ለቢንያም ደህንነት ከዚህ የበለጠ ዋስትና ምን እንፈልጋለን ይህ ቀለብ የገዛንባቸው ሸቀጦቻችን ወደኛ ተመልሰዋል ቢንያምም ከኛ ጋር ላከውና በእኛና በቢንያም ድርሻ ለቤተሰቦቻችን ቀለብ እንሸምታለን ወንድማችንንም እንጠብቃለን የአንድ የግመል ጭነት ስፍርም እንጨምራለን ይህም ስፍር መጨመር ንጉሱ ዘንድ ቀላል ነገር ነው አሉት قال لن أرسله معكم حتى تؤتون موثقا من الله لتأتونني به إلا أن يحاط بكم فلما آتوه موثقهم قال الله على ما نقول وكيل ነብዩ ያዕቆብም ለልጆቹ ከአቅም በላይ በሆነ ምክንያት ካልተሸነፋችሁ በስተቀረና በመሐላ በአላህ ስም መተማመኛ እስካልሰጣችሁኝ ድረስ ቢንያምን ከናንተ ጋር አልከውም አላቸው ነብዩ ያዕቆብ ልጆቹ በመሐላ መተማመኛቸውን በሰጡት ጊዜ በመንናገረው ቃል ለጥበቃው አላህ መመኪያችን ነው አላቸው وقال يا بني لا تدخلوا من باب واحد وادخلوا من أبواب متفرقة وما أغني عنكم من الله من شيء إن الحكم إلا لله عليه توكلت وعليه فليتوكل المتوكلون ነብዩ ያዕቆብም ልጆቹን ሁሉ በአንድ ላይ ወደ ግብጽ ሲልካቸው የሰው አይን በመፍራት ሳስቶላቸው ልጆቼ ሆይ የግብጽ ምድር ላይ ስትደርሱ በአንድ በር አትግቡ በተለያዩ በሮች ግቡ ከአላህ ዘንድ የተፈረደ ክፉ ነገር ቢገጥማችሁ በእኔ አቅም ክፉውን ነገር ለመከላከል ምንም አልጠቅማችሁም በእርግጥ ፍርድ ሁሉ የአላህ በስተቀረ የሌላ የማንም አይደለም በእርሱም በአላህ ላይ ተመካው ተመኪዎችም በእርሱ በአላህ ላይ ብቻ ይመኩበት አላቸው ولما دخلوا من حيث أمرهم أبوهم ما كان يغني عنهم من الله من شيء إلا حاجة في نفس يعقوب قضاها
وإنه لذو علم لما علمناه ولكن أكثر الناس لا يعلمون የነብዩ ያዕቆብ ልጆችም ግብጽ ሄደው አባታቸው ባዘዛቸው መሰረት በተለያዩ በሮች በኩል በገቡ ጊዜ አባታቸው በተለያዩ በሮች ግቡ ማለቱ አላህ ዘንድ ከተጻፈባቸው የመጥፎ ፍርድ ቢኖር ምንም የሚጠቅማቸው የሚከላከልላቸው ነገር አልነበረም። ነገር ግን በያዕቆብ ነፍስ ውስጥ ያለችው ልጆቹ በሰው አይን እንዳይጠቁ ስጋቱን ለማስወገድ የፈጸማት ትእዛዝ ናት። በእርግጥ እርሱ ነብዩ ያዕቆብ እኛ አላህ ዘንድ ያስተማርነው የአላህን ባህሪያቶች ሁሉ የሚረዳ የእውቀት ባለቤት ነው። ነገር ግን አብዛኛው ሰው የአላህን የመጠቀ የጠለቀ ሙሉ የሆነ ችሎታውን ኃያልነቱን በአጠቃላይ ባህሪያቱን ጠንቅቀው አያውቁም። ولما دخلوا على يوسف آوى إليه أخاه قال إني أنا أخوك فلا تبتئس بما كانوا يعملون የነብዩ ያዕቆብ ልጆች ግብጽ ደርሰው ወደ ዩሱፍ በገቡ ጊዜ ዩሱፍ ታናሽ ወንድሙን ቢንያምን ወደ ራሱ አስጠግቶ የግል ክፍሉ ውስጥ በማስገባት በሚስጥር በእርግጥ እኔ ወንድምህ ዩሱፍ ነኝ፣ ወንድሞቻችን በእኔም ሆነ በአባታችን የሰሩት በነበረው ግፍ አትዘን አለው። فلما جهزهم بجهازهم جعل السقاية في رحل أخيه ثم أذن مؤذن أيتها العير إنكم لسارقون ነብዩ ዩሱፍም በወንድሞቹ በቃቸው ላይ የሰፈረላቸውን ቀለብ ባዘጋጀላቸው ጊዜ በወንድሙ ቢንያም ጓዝ ላይ በድብቅ ከወርቅ የተሰራ መጠጫ ሸጎጥ አደረገ። ከዚያም ተጣሪው ተጣርቶ እናንተ የግመል ቃፊላ ባለቤቶች ሆይ በእርግጥ እናንተ ሰራቂዎች ናችሁ አላቸው። قالوا وأقبلوا عليهم ماذا تفقدون የነብዩ ያዕቆብ ልጆችም ወደርሱ ወደ ተጣራው ፊት በመዞር ምንድነው እርሱ የጠፋችሁ አላቸው። قالوا نفقد صواع الملك ولمن جاء به حمل بعير وأنا به زعيم ተጣሪውም የንጉሱ መስፈሪያ ጠፍቶናል፣ መስፈሪያውን አግኝቶ ያመጣው ሰው የግመል ጭነት ይኖረዋል፣ የግመሉንም ጭነት ለማስረከብ ኃላፊው እኔ ነኝ አለ። قالوا تالله لقد علمتم ما جئنا لنفسد في الأرض وما كنا سارقين የነብዩ ያዕቆብ ልጆች ወላሂ የግብጽ ምድርን ለማበላሸት እንዳልመጣን በእርግጥ አውቃችኋል፣ እኛም ሰራቂዎች አልነበርንም አሉ። قالوا فما جزاؤه إن كنتم كاذبين የጠፋውንም መስፈሪያ አፈላላጊዎች ለዩሱፍ ወንድሞች ውሸታሞች ከሆናችሁ የሰረቀው ሰው የጥፋቱ ዋጋው ምንድነው የሚገባው አሉ። قالوا جزاؤه من وجد في رحله فهو جزاؤه كذلك نجزي الظالمين የዩሱፍ ወንድሞችም የጠፋው ዕቃ በጓዝ ውስጥ የተገኘበት ሰው በያዕቆብ ሕግ መሰረት የቅጣቱ ዋጋ እሱ ራሱ ነው። የቅጣቱ ዋጋ ማለትም ሰራቂው ለተሰራቂው በባርነት ይሰጣል። እንደዚሁም በዚህ መልኩ በያዕቆብ ሕግ በዳዮችን የጥፋታቸውን ዋጋ እንከፍላለን አሉ። فبدأ بأوعيتهم قبل وعاء أخيه ثم استخرجها من وعاء أخيه كذلك كدنا ليوسف ما كان ليأخذ أخاه في دين الملك إلا أن يشاء الله نرفع درجات من نشاء وفوق كل ذي علم عليم የጠፋውንም ዕቃ ፍተሻው ዩሱፍ ራሱ ከወንድሙ ቢንያም ከረጢት በፊት በወንድሞቹ በከረጢታቸው ውስጥ መፈተሽ ጀመረ። ከዚያም በመቀጠል የቢንያም ከረጢት ሲፈተሽ የጠፋቸው ዕቃ ከወንድሙ ቢንያም ከረጢት ውስጥ አወጣት። እንደዚሁም በዚህ መልኩ ለዩሱፍ ወንድሙን ከራሱ ጋር እንዲያኖረው ዘዴን ዘየድንለት። አላህ ካልፈለገ በስተቀር ዩሱፍ በግብጽ ንጉስ የሃይማኖት ሕግ መሰረት ወንድሙን መውሰድ አይገባውም ነበር። የፈለግነውንም ሰው ደረጃውን ከፍ እናደርገዋለን። ከሁሉም የእውቀት ባለቤት በላይ የበለጠ አዋቂ አለ። قالوا إن يسرق فقد سرق أخ له من قبل فأسرها يوسف في نفسه ولم يبدها لهم قال أنتم شر مكانا والله أعلم بما تصفون የዩሱፍ ወንድሞችም በሌብነት መጠራጠራቸውን ለመከላከል በእርግጥ ቢንያምን ቢሰርቅም ብዙ አይደንቅም፣ የለመዱት ነው። ዩሱፍ የሚባል የእርሱ ወንድም ከዚህ በፊትም ሰርቋል አሉ። ይህንንም የቅጥፈት ቃላቸውን ዩሱፍ በነፍሱ ውስጥ በሚስጥር ያዛት፣ ቁጭቱንም ለነርሱ ግልጽ አላደረጋትም። በልቡም እናንተ የባሰ የሸር ቦታ ላይ ናችሁ፣ በምትፈርጁትም የስም ማጥፋት ሐቁን አላህ ከሁሉ በላይ አዋቂ ነው አለ። قالوا يا أيها العزيز إن له أبا شيخا كبيرا فخذ أحدنا مكانه
إنا نراك من المحسنين የዩሱፍም ወንድሞች በመለሳለስ ለዩሱፍ አንተ ክቡር ሆይ በርግጥ ለርሱ ለቢንያም በእድሜው ትልቅ የሆነ ሽማግሌ አባት አለው በልጁ መለየት ሽማግሌው በጣም ስለሚያዝን በርሱ ቦታ አንዳችንን ውሰድ እኛም ስራቸውን ከሚያሳምሩ ሰዎች ተርታ ነው የምናየህ አሉት قال معاذ الله أن نأخذ إلا من وجدنا متاعنا عنده إنا إذا لظالمون ዩሱፍም እርሱ ዘንድ ዕቃችንን ካገኘንበት ሰው በስተቀረ ሌላ ሰው ከመውሰድ በአላህ እጠበቃለሁ እንደጠየቃችሁትም በሰራቂው ምትክ ሌላ ሰው ከወሰድን ያኔም እኛ ከበዳዮች ነው የምንሆነው አለ فلما استيئسوا منه خلصوا نجيا قال كبيرهم ألم تعلموا أن أباكم قد أخذ عليكم موثقا من الله ومن قبل ما فرطتم في يوسف فلن أبرح الأرض حتى يأذن لي أبي أو يحكم الله لي وهو خير الحاكمين የዩሱፍ ወንድሞችም ቢንያምን ለማስለቀቅ ተስፋ በቆረጡ ጊዜ ለመመካከር ከሰው መሃል ገለል ብለው ታላቃቸውን ሮቤል ወይም ሰምዖን ለወንድሞቹ አባታችሁ ከአቅም በላይ ካልሆነ በስተቀር ቢንያምን በሰላም እንድትመልሱለት ከናንተ በአላህ አስምሏችሁ መተማመኛ መውሰዱን አታውቁምን ከዚህ በፊትም በዩሱፍ ላይ አማናን አጎደላችሁ ስለዚህ አባቴ እስኪፈቅድልኝ ወይንም አላህ እስኪፈርድልኝ የግብጽን ምድር አልለቅም እርሱም አላህ ከሁሉም ፈራጆች የተሻለ ፈራጅ ነው አለ ارجعوا إلى أبيكم فقولوا يا أبانا إن ابنك سرق وما شهدنا إلا بما علمنا وما كنا للغيب حافظين ታላቅ ወንድማቸውም ለተቀሩት ወንድሞቹ ወደ አባታችሁ ተመለሱና አባታችን ሆይ በርግጥ ልጅህ ቢንያም ግብጽ ላይ የንጉሱን መጠጫ ሰርቋል መስረቁንም በርግጥ አይተናል ባወቅነው ጉዳይ በስተቀር አንመሰክርም ቢንያምንም ይሰርቃል ብለን አልገመትንም እኛም ወደፊት የሚከሰተውን ጉዳይ አዋቂዎች አይደለንም በሉት አላቸው واسأل القرية التي كنا فيها والعير التي أقبلنا فيها وإنا لصادقون የዩሱፍ ወንድሞችን ቢንያም ሰርቋል ተብሎ መታገቱን ለአባታቸው ከነገሩ በኋላ አባታቸው እንዲያምናቸው አባታችን ሆይ ቢንያም ሰርቆ መታገቱን እኛን ካላመን ያቺ የነበርንባትን የግብጽ ከተማ ናሪዎችና መንገድ ላይ ያገኛቸውን ቃፊላ ጠይቅ በርግጥ እኛ እውነተኞች ነን አሉ قال بل سولت لكم أنفسكم أمرا فصبر جميل عسى الله أن يأتيني بهم جميعا إنه هو العليم الحكيم ነብዩ ያዕቆብም ለልጆቹ ከዩሱፍ ጀምሮ የምትሰሩት ጥፋት ጉዳዩ ነፍሶቻችሁ ለናንተ የተንኮል ስራ አያሳመረላችሁ ነው የደረሰብኝን መከራ ከአላህ በስተቀር ለማንም አልከስም ስሞታም አላሰማም ትግስቴም መልካም ትግስት ነው ምናልባትም አላህ ዩሱፍ ቢንያምንና ሮቤልን ሶስቱንም ልጆቼ በጠቅላላ ያመጣልኝ ይሆናል በርግጥ እርሱ አላህ አዋቂ ጥበበኛ ነው አለ وتولى عنهم وقال يا أسفا على يوسف وابيضت عيناه من الحزن فهو كظيم ነብዩ ያዕቆብም አጥፊ ልጆችን በስራቸው ተቃወማቸው በዩሱፍ ላይ ወሐዘኔ በረታ አለ እርሱም ነብዩ ያዕቆብ በዩሱፍ መጥፋት ለአመታት በደሉን አፍኖ በመቆጨቱ በመሪር ሐዘን የተነሳ ሁለት አይኖቹ ነጡ ማየት ተሳናቸው قالوا تالله تفتو تذكر يوسف حتى تكون حرضا أو تكون من الهالكين ነብዩ ያዕቆብ ልጆችም አባታቸው በዩሱፍ መጥፋት ሐዘኑ እንዳልበረደለት በማስተዋል ወላሂ በሐዘን ብዛት የተጎዳህ እስከምትሆን ወይንም ከሚጠፉት እስከምትሆን ድረስ ዩሱፍን ከማስታወስ አትወገድም አሉት قال إنما أشكو بثي وحزني إلى الله وأعلم من الله ما لا تعلمون ነብዩ ያዕቆብም ለልጆቹ ሲመልስላቸው በርግጥ የጭንቀቴንና የሐዘኔን ስሞታ የማሰማው ወደ አላህ ብቻ ነው ከአላህ ዘንድ የሚመጣውን ከፈተና መገላገል እናንተ የማታውቁትን እኔ አውቃለሁ አላቸው يا بني يذهبوا فتحسسوا من يوسف وأخيه ولا تيأسوا من روح الله إنه لا ييأس من روح الله إلا القوم الكافرون
ነቢዩ ያዕቆብም ለልጆቹ ልጆቼ ሆይ ወደ ግብፅ ሂዱና ከዩሱፍና ከወንድሙ ጋራ ተያያዥነት ያላቸውን መረጃዎች በማሰባሰብ ተመራመሩ። ከአላህም እዝነትና ስጦታ ተስፋ አትቅረጡ። በእርግጥ ከሃዲያን ህዝቦች ካልሆኑ በስተቀረ ከእርሱ ከአላህ እዝነትና ስጦታ ተስፋን አይቆርጡም። فلما دخلوا عليه قالوا يا أيها العزيز مسنا وأهلنا الضر وجئنا ببضاعة مزجاة فأوف لنا الكيل وتصدق علينا إن الله يجزي المتصدقين የነቢዩ ያዕቆብም ልጆችን በአባታቸው ትእዛዝ መሰረት ወደ ግብፅ ሄደው ወደ እርሱ ወደ ዩሱፍ በገቡበት ጊዜ ለዩሱፍ አንተ የተከበርክ ሆይ እኛና ቤተሰባችን ላይ የድርቅ የጠኔ የረሃብ ጉዳት ደርሶብናል። እንደሌላ ጊዜ ሳይሆን ዛሬ ጥቂት ርካሽ በሆነ ሸቀጥ መጥተናል። እንደተለመደው ግን የቀለብ ስፍርን ለኛ ሙላለን፣ በእኛ ላይ መጽውት፣ በእርግጥ አላህ መጽዋቾችን ምንዳቸውን ይከፍላቸዋል አሉት። قال هل علمتم ما فعلتم بيوسف وأخيه إذ أنتم جاهلون ነቢዩ ዩሱፍም ለወንድሞቹ ጨለማ ጉድጓድ ውስጥ በመጨመር ከዚያም ባሪያ አድርጋችሁ በመሸጥ ከወንድሙ ከናቱ ልጅ ጋር በመለየት እናንተ አላዋቂ ሆናችሁ በዩሱፍና በወንድሙ ላይ ያደረጋችሁትን ግፍ አወቃችሁን አላቸው። قالوا أئنك لأنت يوسف قال أنا يوسف وهذا أخي قد من الله علينا إنه من يتق ويصبر فإن الله لا يضيع أجر المحسنين የነቢዩ ዩሱፍ ወንድሞቹን ለዩሱፍ አንተ በእርግጥ ዩሱፍ ነህን አሉት። ዩሱፍም እኔ ዩሱፍ ነኝ፣ ይህም ቢንያም ወንድሜ ነው። በእርግጥ አላህ በእኛ ላይ ጸጋውን አውሎልናል። እርሱ አላህን የሚፈራና በፈተና ጊዜ ለሚታገዝ በእርግጥ አላህ ስራዎችን አሳማሪዎችን ምንዳቸውን አያጠፋም አላቸው። قالوا تالله لقد آثرك الله علينا وإن كنا لخاطئين የነቢዩ ዩሱፍ ወንድሞቹም ለዩሱፍ ተላሂ በአላህ እንምላለን በእርግጥ አላህ በእኛ ላይ በአላህ ፍራቻ በእውቀት በትዕግስት አስበልጠህ እኛም ስተተኞች ነበርን አሉ። قال لا تثريب عليكم اليوم يغفر الله لكم وهو أرحم الراحمين ነቢዩ ዩሱፍም ለወንድሞቹ ዛሬ በእናንተ ላይ ወቀሳ የለባችሁም፣ አላህ ለእናንተ ምህረት ያደርጋል፣ እርሱም አላህ ከአዛኞች ሁሉ የበለጠ አዛኝ ነው አላቸው። اذهبوا بقميصي هذا فألقوه على وجه أبي يأت بصيرا وأتوني بأهلكم أجمعين ነቢዩ ዩሱፍም ለወንድሞቹ ስለ አባቱ ነቢዩ ያዕቆብ ሁኔታ ጠይቆ በሐዘን ብዛት አይኑ መታወሩን ሲነግሩት ወደ ከነዓን ሂዱና በዚህ ልብሴ በአባቴ ፊቱ ላይ ወሩሩት፣ አባቴም እንደ መጀመሪያው የሚያይ ይሆናል፣ ከዚያም ቤተሰቦቻችሁን በጠቅላላ ወደ ግብፅ ምድር አምጡልኝ አላቸው። ولما فصلت العير قال أبوهم إني لأجد ريح يوسف لولا أن تفندون የነቢዩ ዩሱፍ ወንድሞችም የዩሱፍን ልብስ ይዘው ወደ ከነዓን ምድር ለመሄድ ቃፊላዋ ተጓዦች ከግብፅ በተለየች ጊዜ አባታቸውም ነቢዩ ያዕቆብ አጠገቡ ላሉ ለሌሎች ቤተሰቦቹ የማታምኑኝ ከሆነ እኔ የዩሱፍ ጠረን በእርግጥ አገኘዋለሁ አሸተዋለሁ አላቸው። قالوا تالله إنك لفي ضلالك القديم ነቢዩ ያዕቆብ አጠገብ ያሉ የልጅ ሚስት የመሳሰሉ ሌሎች ቤተሰቦችም ለያዕቆብ ወላሂ በአላህ እንምናለን በእርግጥ አንተ ዩሱፍን ከልክ በላይ በመውደድ የቀድሞ ስህተት ውስጥ ነው ያለኸው አሉት። فلما أن جاء البشير ألقاه على وجهه فارتد بصيرا قال ألم أقل لكم إني أعلم من الله ما لا تعلمون የነቢዩ ዩሱፍ በህይወት መኖሩን ለአባቱ አብሳሪው በመጣ ጊዜ የዩሱፍን ልብስ በአባትየው ያዕቆብ ፊት ላይ ወረወረው። የነቢዩ ያዕቆብም ታውሮ የነበረው አይኑ እይታው ተመለሰ። ለልጆችም እኔ የአላህን እዝነት ጥበብና ዘዴ እናንተ የማታውቁትን አውቃለሁ አላልኳችሁምን አላቸው። قالوا يا أبانا استغفر لنا ذنوبنا إنا كنا خاطئين የነቢዩ ያዕቆብ ጥፋተኛ ልጆችም ለአባታቸው አባታችን ሆይ ለእኛ ወንጀላችን እንዲማር አላህን ምህረት ጠይቅልን፣ በእርግጥ እኛ በዩሱፍና በወንድሙ ቢንያም ላይ በሰራነው ግፍ ጥፋተኞች ነበርን አሉ። قال سوف أستغفر لكم ربي إنه هو الغفور الرحيم ነቢዩ ያዕቆብም ለልጆቹ ለእናንተ ጌታዬን አላህ ምህረት ጠይቅላችኋለሁ፣ በእርግጥ እርሱ አላህ መሐሪ አዛኝ ነው አላቸው። فلما دخلوا على يوسف آوى إليه أبويه وقال ادخلوا مصر إن شاء الله آمنين
ነብዩ ያዕቆብ በቤተሰቡ በጠቅላላ ይዞ ወደ ግብጽ በመጓዝ ወደ ዩሱፍ ዘንድ በገቡ ጊዜ ዩሱፍም ወላጆቹን በማቀፍ በአላህ ፈቃድ ከልፋት ከረሃብና ከሁሉ መጥፎ ነገር ጥብቅ ሆናችሁ ወደ ግብጽ ግቡ አላቸው። ورفع أبويه على العرش وخروا له سجدا وقال يا أبت هذا تأويل رؤياي من قبل قد جعلها ربي حقا وقد أحسن بي إذ أخرجني من السجن وجاء بكم من البدو من بعد أن نزغ الشيطان بيني وبين إخوتي إن ربي لطيف لما يشاء إنه هو العليم الحكيم ነብዩ ዩሱፍም ወላጆችን ሰገነት ላይ አወጣቸው። 11 ወንድሞችም ለርሱ ለዩሱፍ በአክብሮት ተደፍተው ሰገዱለት። ዩሱፍም ለአባቱ አባቴ ሆይ ይህ ወንድሞቼ በአክብሮት ለኔ መስገዳቸው የበፊት ህልሜ ፍቺ ነው። በርግጥ ጌታዬ አላህ ህልሜን እውን አደረጋት። ከወህኒም ባወጣኝ ጊዜ በርግጥ በኔ ላይ ህይወቴን አሳምሮታል። በኔና በወንድሞቼ መካከል ሰይጣን ዝምድናችንን ካበላሸው በኋላ አላህ ሁሉንም ነገር አስተካክሎት እናንተንም ከገጠር ያለሁበት ግብጽ ድረስ አምጥቶ በርግጥ ጌታዬ አላህ ለሻው ሰው ደግ ነው። በርግጥም እርሱ አላህ አዋቂ ጥበበኛ ነው አለ። رب قد آتيتني من الملك وعلمتني من تأويل الأحاديث فاطر السماوات والأرض أنت ولي في الدنيا والآخرة توفني مسلما وألحقني بالصالحين ነብዩ ዩሱፍም ጌታውን አላህ ሲለምን ጌታዬ በርግጥ የግብጽ ንግስናን ሰጠኸኝ፣ የህልሞችንም ፍቺ አስተማርከኝ። የሰማያትና የምድር ፈጣሪ ሆይ አንተ በምድር ዓለሙም ሆነ በመጨረሻው ዓለም ጠባቂ ነህ። ፍጹም አንተን ብቻ የሚያመልክ ሙስሊም አድርገህ ግደለኝ። በመጪውም ዓለም ስራቸውን ካስተካከሉት ጋር አገናኘኝ አለው። ذلك من أنباء الغيب نوحيه إليك وما كنت لديهم إذ أجمعوا أمرهم وهم يمكرون أنت نبي محمد هوي ይህ ወደ አንተ የምንተርክልህ የዩሱፍ ታሪክ ከተሰወሩ ከሩቅ ወሬዎች ሲሆን የዩሱፍ ወንድሞችም ዩሱፍን ጨለማ የውሃ ጉድጓድ ውስጥ ጨምረው ከአባታቸው ለመነጠል በጉዳያቸው ተስማምተው ሲዶልቱ አንተ እነርሱ ዘንድ አልነበርክም። وما أكثر الناس ولو حرصت بمؤمنين አንተ ነብዩ መሐመድ ሆይ ያልነበርክበትን ዘመን የዩሱፍ ታሪክ በትክክል መተረክህ ለነብይነትህ መረጃ ሆኖ ህዝቦች እንዲቀበሉ ብትጓጓም አብዛኛዎቹ ሰዎች አማኞች አይሆኑ። وما تسألهم عليه من أجر إن هو إلا ذكر للعالمين አንተ ነብዩ መሐመድ ሆይ በርሱ በቁርአን መልእክት በማስተላለፍህ ምንም ክፍያ አትጠይቃቸውም። በርግጥ እርሱ ቁርአን ለዓለማት ህዝቦች ግሳጼ እንጂ ሌላ አይደለም። وكأي من آية في السماوات والأرض يمرون عليها وهم عنها معرضون በስንትና ስንት በሰማያት ከዋክብት ፀሐይ ጨረቃና በምድር የተለያዩ ህይወት ባላቸውና በሌላቸው ፍጥረታት በኩል እያለፉ ፈጣሪን አስተንትነው አውቀው እንደማምለክ ለርሷ ለፍጥረቷም ሆነ ፈጣሪዋን ለማወቅ ቸልተኞች ናቸው። وما يؤمن أكثرهم بالله إلا وهم مشركون እነርሱም አብዛኞቹ ካላህ ሌላ የሆነን አካል በማምለክ አጋሪ ሆነው ካልሆኑ በስተቀር በአላህ አያምኑ። أفامنوا أن تأتيهم غاشية من عذاب الله أو تأتيهم الساعة بغتة وهم لا يشعرون ከሃዲያን በወንጀላቸው ሰበብ ሸፋኝ የሆነ ከአላህ ዘንድ የሆነ ቅጣት እንደምትበጣባቸው ወይንም እነርሱ ሳያስቡት በድንገት የመጨረሻው ቀን ሰዓቷ እንደምትበጣባቸውና ከአላህ ሌላ የሚያድናቸው ኃይል ይኖራል ብለው ይተማመናሉን? قل هذه سبيلي أدعو إلى الله على بصيرة أنا ومن اتبعني وسبحان الله وما أنا من المشركين አንተ ነብዩ መሐመድ ሆይ ለሰዎች ይህ እስላም እኔና የተከተሉኝ በመረጃ ላይ ሆኜ ወደ አላህ የምጣራበት መንገዴ ሲሆን አላህም ከሽንፈትም ሆነ ከጉድለት የጠራ ነው። እኔም በአምልኮ አላህን ከሚያጋሩት ጋር አይደለሁም በል። وما أرسلنا من قبلك إلا رجالا نوحي إليهم من أهل القرى أفلم يسيروا في الأرض فينظروا كيف كان عاقبة الذين من قبلهم
ولدار الآخرة خير للذين اتقوا أفلا تعقلون أنت نبي محمد هوي كانت بفيت لكتما نواريوش ودن نرسو رأي سناورد وندن بستقر ليلا ملاكتنم هنا سيتن ألاكنم يمكا قريش قوسا كهديان هونو ليلوش بمدر لاي بمقواز النزيا كبستفتو چاچو ينبرو يعادنا يسمود قوسا يمساسلو كهديان أودادك مچرشاچو انديت اندنبر آيو منه لنزيام ياللهن تزاز بماكبر لمتنككو يمچرشا عالم هيوت كمدر عالمو هيوت يتشالنو قرآننا ليلوچنم تأمرات يمياستبابلو كهديان تكتن انكوان آستولو منه حتى إذا استيأس الرسل وظنوا أنهم قد كذبوا جاءهم نصرنا فنجي من نشاء ولا يرد بأسنا عن القوم المجرمين ያለፉትን ነቢያት ህዝቦቻቸውን አናምንም ሲሏቸው መልእክተኞቹ ተስፋ እስኪቆርጡ ድረስ ተስተባብለናል ብለው ተጠራጥረው ነበር ከዚያም እርዳታችን መጥቶላቸው የፈለግነውን አዳናቸው በወንጀለኛ ህዝቦች ላይ ቅጣታችን ተመላሽ አይሆንም لقد كان في قصصهم عبرة لأولي الألباب ما كان حديثا يفترى ولكن تصديق الذي بين يديه وتفصيل كل شيء وهدى ورحمة لقوم يؤمنون ያለፉት ነቢያት ታሪካቸው ለንጹህ ልቦና ባለቤቶች በርግጥ መገሰጫ ነበር ይህም ቁርአን የሚቀጣጥፍ ንግግር አልነበረም ነገር ግን ከአላህ ዘንድ የተላከ ለመሆኑ ያ ከበስተፊቱ የነበሩ በወንጌልና በኦሪት በመሳሰሉ መጽሐፎች የተረጋገጠለት ሲሆን እርም የተደረገና የተፈቀደን የተወደደና የተጠላን ሁሉንም ነገር ተዘርዝሮበታል ለሚያምኑትም ህዝቦች መመሪያና ከአላህ የተላከ እዝነት ነው ባላህ ፈቃድ የሱረቱ ዩሱፍ የቁርአንና የፍቹ ትርጉም በአማርኛ በዚህ ይጠናቀቃል ለአላህ ምስጋና ይገባው ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ